እቤታችን ራሳችን የምናዘጋጀው ቫይታሚን ሲ የገላ ስክራብ እና ቫይታሚን ሲ የፊት ሳሙና ይዤላችሁ መጥቻለሁ። በተለይ ደግሞ ይሄ ማደት ላበላሻችሁ ፊታችሁ ወይም ደግሞ ብጉር ላበላሸው አንኢቨን ከለር ሊሆን ይሄኛው አንድ አይነት ከለር እንዲይዝ ያደርገናል። አሁን አብረን እንስራ። እዚህ ጋር የብርቱካን ልጣጭ አለ። ፀሐይ ላይ ማድረቅ እንችላለን ወይም ደግሞ ማድረቂያ ላይ አድርቀን እንደዚህ እናዘጋጀዋለን። ይሄ ደግሞ ባለፈው ያሳየዋችሁ የእርዱ ማለት ነው። እርዱን ፀሐይ ላይ እንደዚህ ክትፍ አድርገን ስናደርቀው ቆንጆ ይሆናል ማለት ነው። ሁለቱም አብሬ እፈጫቸዋለሁ። ይሄው ብዙ ነው፣ ለብዙ ጊዜ ይጠቅመናል። እርድ ብቻውን መጠቀም እንችላለን፣ ብርቱካን ብቻውን መጠቀም እንችላለን፣ እንደየምርጫችን ማለት ነው። ውሃ ጥጃለሁ። ዳብል ቦይል ነው የምናደርገው። ቀጥታ እሳት ላይ አንጥደው ሳሙና ስንሰራ ይሄንን እዚህ ጋር እንደዚህ አድርገዋለሁ። ይሄ የኮኮናት የሳሙና ቤዝ ነው። ይሄ ከሌላችሁ በዶቭ መጠቀም ትችላላችሁ ወይ ሌላ የሳሙና ቤዝ መጠቀም ትችላላችሁ። የኦትስ አለ፣ የተለያየ ማዕት ናቸው። አሁን ግን እኔ በኮኮናት ነው የማደርገው። የኮኮናት ዘይት አለበት። እዚህ ከትፈን ማድረግ እንችላለን። እንደዚህ አድርገን ቀስ አድርገን እናቀልጠዋለን። ቀስ ብሎ ነው የሚቀልጠው። አያችሁ፣ ትንሽ ነው የቀረው። የብርቱካንና የእርዱን እጨምርበታለሁ። ቆንጆዬ ወርቃማ ከለር እንዲኖረው ኦርጋኒክ የሆነ ከፍሩት የተሰራ የወርቃማ ከለር አድርግበታለሁ። እንደዚህ ማቀዘቅዝበት ወይ ማንኛውም እቃ ላይ ማስቀመጥ እንችላለን። እንደዚህ አድርጌ በረዶ ውስጥ አስቀምጠዋለሁ ወይም ፍሪጅ ውስጥ ወይም ደግሞ ውጪ ቀስ አድርገን እስከሚቀዘቅዝ እንጠብቃለን ማለት ነው። አሁን ደግሞ የባዲ ስክራብ እንሰራለን። ስኳር፣ የእርድና የብርቱካን ያዘጋጀነው፣ ቫይታሚን ኢ ካለን፣ የወይራ ዘይት፣ የኮኮናት ዘይት የሚስማማን ማለት ነው። እኔ አሁን የወይራ ዘይት ተጠቅሜያለሁ። ይሄ ደግሞ እቤት ያዘጋጀሁት የገላ ሳሙና ነው፣ ወርቃማው ማለት ነው። ማንኛውም ሳሙና የገላ መጠቀም ትችላላችሁ። የዚህን አሰራር ደግሞ አሳያችኋለሁ። በጣም ነው ደስ የሚለው። ግን እናዋሃደዋለን። ገላ ስክራብ ከአንገታችን ስር ማለት ነው። ተደርገን አዘጋጅተናል። አንገት ስር ነው የምንጠቀመው፣ ፊታችን ላይ አንጠቀምም። ይሄ በተለይ እዚህ ጋር ጉልበታችን ላይ፣ ይሄ እጃችን ላይ አሁን ትንሽ ላሳያችሁ። አያችሁ፣ ትንሽ ይበቃል። ይሄ ብዙ ነው። እንደዚህ ያለ አይደል? ለምሳሌ እጅ ላይ ያሳያችኋለሁ። እንደዚህ አድርጌ ምን ፍትክ አደርገዋለሁ ማለት ነው። አያችሁት? አረፋ ይሆናል ማለት ነው። ካደረቅነው በኋላ ቅባት መቀባት አለብን። ሎሽን ሊሆን ይችላል፣ ቅባት ሊሆን ይችላል። አያችሁት? እናደርገዋለን። አሁን እኔ ቫይታሚን ኢ እቀባዋለሁ ማለት ነው። ድርቅ እንዳይል መቀባት አለብን። ቫይታሚን ኢ ትንሽ አደርጋለሁ። ጥንጥዬ፣ በጣም በቂ ናት። ሽታው ራሱ ጽድት ነው የሚያደርገው። ሳሙናችን ሬዲ ሆኗል። ይሄ ለፊታችን ማለት ነው። አሁን ፊቴን አልታጠብም፣ ኦሬዲ ማታ ስለምታጠብ ማለት ነው። እንደዚህ አድርገን ፊታችን አንድ 10 ደቂቃ ማስቆየት አለብን። ፍትክ እናደርገዋለን ማለት ነው። ሳሙና ይሄ ለፊታችን፣ ይሄ ደግሞ ለገላችን ማለት ነው። እንደዚህ አድርገን እቤታችን ሰርተን መጠቀም እንችላለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የተባረከ ቀን ይሁንላችሁ።